እስከዚህ አመት ትኖራለህ ብሎ ያሰበ ነበር የለም አይደል? ግን እግዚአብሔር ደግሞ እድሜህን አስረዝሞ እስከዚህ ድረስ ስላደረሰ ማመስገን ነው። በቃ እዚህ ጋር እኔ ገጠመኝ እነሱን አይጠማቸው፣ መልካም ነገር ይጠማቸው። ሰው ነው ያው ማይታመም የለም ማይድንም የለም ምንም ማለት አይደለም። እንግዲህ ሁላችንም ዛሬ ቆመን ብንሄድም አፋችን አንደበታችንን ቢያወራ እጅግራችንን ቢሰራ ነገ ደግሞ ምን እንደምንሆን አናውቅም። ያጋጣሚ ጉዳይ ነው። ግን እግዚአብሔር ይመስገን አጠነከረኝ። የኔ መጠንከር ደግሞ እሱንም ያጠነክረዋል። እኔ ልፍስፍስ ብሆን ልፍስፍስ ሆኜ ተስፋ ብቆርጥ ማሞም እስከዚህ ሰዓት ይቆያል ያላስብም ነበር። ሰላም እንደምን አላችሁ የኔ የፈትለ ቲዩብ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። እንኳን ለብርሃነ ትንሣኤው እንኳን በሰላም አደረሳችሁ፣ እንኳን አብሮ አደረሰን። እንግዲህ ዛሬ በመጀመሪያ ቪዲዮዬ መጥቻለሁ። ዛሬ እንግዲህ እስቲ ከማሞ ጋር ወይም ከባለቤቴ ጋር ባለው ህይወቱ ባለው ሁኔታ ያለውን ነገር እስቲ አወራዋለሁ። እንግዲህ ለሁላችሁም ተሞክሮ ይሄ የኛ ህይወት ለእናንተ ነገ አስተማሪ ሊሆንላችሁ ይችላል በሚል ነው እና የአንዱ ሰው ህይወት ለሌላው አስተማሪ ሆኖ ነው የሚያልፈው። ስለዚህ እኛም ባለን ዘመናችን ምን አሳለፍን፣ እንዴት ሆነን ያለነው፣ ዛሬስ እሱ ምን ደረጃ ነው ያለው፣ እንዴትስ ነው ህይወቱ የሚለውን እንደገናም ደግሞ የኔም ህይወት አለ እዚህ ጋር እንዴት ነው የሚለውን አንድ ላይ በመሆን እናያለን ማለት ነው። እንግዲህ ቤተሰብ ከኔ እንዳትርቁ። ስለዚህ ቀጥታ ወደ ማሞ ጋር እንገባና ከማሞ ጋር ያለውን ነገር እናወራለን ማለት ነው። እንዴት ነህ ማሞ? ሰላም ነው? እንዴት ነህ? እንዴት ነህ? ውሎ እንዴት ነው? እስቲ ዛሬ እንግዲህ በአዲስ መልክ መጥቻለሁ። አንተስ ምን ትላለህ? እንግዲህ በእኔ ስም እንግዲህ እኔ ያንን ዩቲዩብ ሁለታችንም ሆነን ሌሎቻችን ጋር ሆነን አብረን ትምህርታዊ የሆኑ ነገሮች፣ አስተማሪ የሆኑ ነገሮችን እናስተላልፋለን ማለት ነው። ምን ይመስላል? ጥሩ ነው። ቀና በል እንጂ ምንድን ነው እንዴ? ምን ነው? ጥሩ ነው። ገና እኮ ወጣት ነህ አይደለም እንዴ? እስቲ አንዳንድ ነገሮችን ልጠይቅህ ነው ዛሬ። በዓል እንዴት ነበር? በዓል እግዚአብሔር ይመስገን ደህና ነው። ጥሩ ነው። እግዚአብሔር ይመስገን አሪፍ ነው አይደል? ልጆቻችን በሰላም በጤና እግዚአብሔር ያኑራቸውና ልጆቹም ያው ሁሉም ነገር አድርገው በሰላም በጤና ለዚህ ሰዓት አደርሰውናል። እግዚአብሔር የተመሰገነ ይሁን። ደስ ብሎናል። ደስ ብሎን ነው ያለው። በዓለ ፍስሐ ነው፣ በዓለ ደስታ ነው፣ በዓለ ጥጋብ ነው አይደል? አዎ እንግዲህ እግዚአብሔር ይመስገን ነው የሚባለው እዚህ ጋር። እንግዲህ ቤተሰብ እንግዲህ እውነት በውጭ ሀገር ያላችሁም በሀገር ውስጥም ያላችሁ ሁላችሁንም እጅግ አድርጌ ነው የማመሰግነው። ስለ እውነት ነው ብዬ እከሌ ብዬ ስም አልጠራም። እናንተ ራሳችሁን ታውቃላችሁ። ስላደረጋችሁልን ሁሉ በእውነት በጣም አድርጌ ነው የማመሰግነው። ምስጋናዬ እንግዲህ እኔ ሳልሆን እግዚአብሔር ብቻ ለእናንተ የሚለውን ይበል። በቃ እሱ ከሱ ይምጣ ለእናንተ። በእውነት እጅግ አድርጌ ነው የማመሰግነው። ትንሣኤን በትንሣኤነቱ በደስታ እንድናከብር ጠግበን ተደስተን እንድንውል ላደረጋችሁ ሁላችሁ እጅግ አድርጌ አመሰግናለሁ። በእርግጥ እስቲ ማሞ መምህር ነበር አይደል? መምህር ነህ። ዛሬ እንግዲህ የሰው ልጅ ምንም ባለበት ይሆናል ማለት አይቻልም። ሰው ነንና ብዙ ነገር ሊገጥመን ይችላል። ብዙ ነገሮች ሊያጋጥሙን ይችላሉ። ያንን ደግሞ ተቋቁመን ማለፍ አለብን። እያለፍነውም ነው። ብዙ ሊከፋ አይገባም። በሰው ልጆች ህይወት ላይ የሚገጥም መከራ ብዙ ነገር ነውና ባላሰብኩት ባላቀድኩት ያው እንዲህ አይነት በሽታ አይገጠምም። እንግዲህ ማመስገን ነው። ያው ልጆችም ወጥተዋል ወርደዋል። ውጭም ሀገር ያሉትም ሁሉም ነገር አድርገውልኛል። እግዚአብሔር ይስጣቸው። አሜን። መድኃኒትም በመላክ ምን በማለት ስለ በሽታ ሁኔታ
ማረጋገጥ በልጆች ዙር በማላውቃቸው ሰዎች ሁሉ ዛሬ ሁሉን ደግፈውኛል፣ ረድተውኛል። እግዚአብሔር ይስጣቸው፣ እድሜ ጤና ይስጣቸው፣ አይታመሙ። አሜን። እና በመምህርነት ያው ለ32 ዓመት አገልግዬ ነበረ። ያው ወደ ቤተ ክርስቲያን ስራ በወጣሁበት ነው ያው ድንገት የታመምኩት 2014 ላይ ድንገት ታመምኩ። አሁን ስንት ዓመት ሆነ? ወደ 3 ዓመት ከምናምን። አዎ 3 ዓመት ታህሳስ 10 3ኛ ዓመቱን እንግዲህ ደፍኗል በህመም ማለት ነው። ህመም አልለውም ተመስገን ነው የምለው። እግዚአብሔር ይመስገን ምንም ማለት አይደለም። እንግዲህ ሁላችንም ዛሬ ቆመን ብንሄድም አፋችን አንደበታችንን ቢያወራ እጅ እግራችንን ቢሰራ ነገ ደግሞ ምን እንደምንሆን አናውቅም። የአጋጣሚ ጉዳይ ነው። እንግዲህ በሚመጡ ነገሮች ላይ እንግዲህ ተመስገን እያልን ነው የምናልፈው። በእርግጥ በሱ ህመም ሁሉም ሰው በጣም የተገረመበት እና የተደነጋገጠበት ነው። ባልታሰበ ሁኔታ ነው ለዚህ ደረጃ የበቃው። እኛም አላሰብንም እንዲሆኑ ይቀራል ብለንም አላሰብንም ነበር። ነገር ግን ይህ የእግዚአብሔር ፍቃድ ነው፣ የኛ አይደለም። ነገር ሁሉ ለምንድን ነው የሚባለው? ለበጎ ነው። አዎ ምንም ማለት አይደለም። እግዚአብሔር ይመስገን። ቁጭ ብለሃል፣ ያው መራመዱ ከልክሎሃል አይደል እንዴ? አዎ ይሄ ነው እንጂ እግዚአብሔር ይመስገን። የምትፈልገውን ነገር ተናግረህ የምትፈልገውን ነገር አምጡልኝ፣ አቅርቡልኝ፣ እንዲያርጉልኝ ትላለህ። ምንም የጎደለብህ ነገር የለም አለ እንዴ? የለም። እግዚአብሔር ይመስገን። ስለዚህ ይሄንን ደግሞ እግዚአብሔርን ማመስገን ነው። ባለ ዘመን ሰርተሃል፣ ጥረሃል፣ በርትተሃልም ብዙ ነገርም አሳልፈሃል። ግን ዛሬ ደግሞ እንዲህ ስለሆንክ እንዲሆኛል ብለህ መበሳጨትም አያስፈልግም። ስለዚህ ነገ ሌሎች ምን ይገጥማቸዋል? ይሄ ያንተ ወይም የኔ ቤተሰብ ተሞክሮ እንዲሆን ነው የኔ ሀሳብ ማለት ነው። ያለን ዘመናችን ደግሞ እንዲህ እኔ ጎበዝ ነኝ እኔ ጠንካራ ነኝ ብንል የሚሆን ነገር የለም። መሆን ያለበት እኔ እኮ እንድታለቅስ አይደለም። ሃይ ምን ያስለቅሳል? አሁን እዚህ ጋር እኮ እግዚአብሔር ይመስገን ምንም የጎደለብህ ነገር የለም። ምን መራመዱና ያው ስራ በጡረታ መገለል ነው የሚያሳዝነው እንጂ ያለ እድሜ ጡረታ በመውጣት ሊከፋ ይችላል። እኔንም ከፍቶኛል። ግን እዚህ ጋር ደግሞ በህይወት መኖር ደግሞ ለኛ ትልቅ ነገር ነው። በቃ እዚህ ጋር አይደል እንዴ? አሁን ወደ 4ኛው ዓመት እየተሸኘ ነው። ነገር ግን ተመስገን ነው ማለት ያለብህ። ማንም ደግሞ እስከዚህ ዓመት ትኖራለህ ብሎ ያሰበ ነበር የለም አይደል? ግን እግዚአብሔር ደግሞ እድሜህን አስረዝሞ እስከዚህ ድረስ ስላደረሰ ማመስገን ነው በቃ እዚህ ጋር። እና ሰዎች እንዴት ነው ነገ ምን እንደሚገጥመን ስለማናቅ ሁላችንም ቢገጥመንም በምስጋና ቢገጥመንም በጥንካሬ ልናሳልፍ ይገባል። ወይኔ እንዲሆኝ ወይኔ እንደዚህ ሆኜ የምንል ከሆነ እድሜያችንን እናሳጥራለን ማለት ነው። ስለዚህ ዛሬ ማሞ በእርግጥ በሰዓቱ በጣም ይማረር ነበር፣ በጣም ይናደድ ነበር፣ በጣም ያለቅስም ነበር። ብዙ ነገሮች ያሳለፈ ሰው ነው። ነገር ግን ዛሬ እግሩ ተይዞ ቤት ተቀምጧል። ምንም ማለት አይደለም። ይንቀሳቀሳል በዊልቸር። አዎ አንዳንድ ቦታዎች እንሄዳለን በባጃጅ አንዳንድ ነገሮችን ፈጽሞም ይመጣል። ግቢ ውስጥም አንዳንድ ስራ ለሱ ቀለል የሚሉ ስራዎችንም ይሰራል። በራሱም ደግሞ ፊዚዮቴራፒ የራሱን እየሰራ ነው ያለው። እዚህ ጋር የልብ መነሳሳት ወይም ጥንካሬ ያስፈልገናል ማለት ነው። ስለዚህ ይሄ የኛ ህይወት የማሞ ህይወት የሁላችንም ህይወት ለሌሎቻችን ጥንካሬ እንዲሆን ነው የኔ ሐሳብ ማለት ነው። ስለዚህ በዚህ ዙሪያ ለተቀረው ላለ ህይወትክ በአንተ በደረሰው ለአንዳንድ ሰዎች ምን አይነት እስቲ ነገር ታስተላልፋለህ? እስቲ ትምህርታዊ የሆኑ ነገሮችን አስተላልፍላቸው። ነገ እንግዲህ እኔን የገጠመኝ ያው አይገጠማቸውም ማለት ነው። ትልቁ ነገር እሱ ነው። እኔን የገጠመኝ እነሱን አይገጠማቸውም። መልካም ነገር ይገጠማቸው። ሰው ነው ያው ማይታምም የለም ማይድንም የለም። ያው ጊዜ አለው። እግዚአብሔር ደግሞ ጊዜውን ጠብቆ እንግዲህ ይምረኝ ይሆናል ብዬ ነው ያው በትጋት እግዚአብሔርን በጸሎት ማሰብ ያስፈልጋል። በህይወት ደግሞ ያለው ሰውን መትጋት አለበት። በጉብዝና ወራት ፈጣሪህን አስብ ይላልና
ማሰብ አለበት እያንዳንዱ ሰው በጤንነቱ ዘመን መጸለይ፣ መስገድና መጾም አለበት ብዬ ምክሬን እሰጣለሁ። በእርግጥ እኔ ከዛ የሚለይ ሰው አልነበርኩም ነበር። ያው ድንገተኛ ሆኖ ፈተና ገጠመኝ እንጂ ያው ከፈተናም እግዚአብሔር የኢዮብን ትዕግስትን እግዚአብሔር ይስጠን። ለኢዮብ ትዕግስትን እንደሰጠ ሁሉ ኢዮብን ብዙ መከራ ደርሶበት ያው ከመከራ ሁሉ ደግሞ እግዚአብሔር አምላክ ያው ምሕረቱን ሰጥቶት ያው እንደዳነ ሁሉ እኔም ተስፋ ያው የኢዮብን ተስፋ በማድረግ እግዚአብሔር አምላክ ደግሞ እንደምምረኝ ለልጆችም ለባለቤቴም እነሱ ናቸው እንግዲህ ያው ጠዋትና ማታ ለእኔ የሚጨነቁት ለእኔ እንትን የሚሉት ያስቡት። በሌላም በኩል ደግሞ በልጆቼ ጓደኞቼ ሁሉ በውጭም ያላችሁ በውስጥም ያላችሁ ለእኔ የምታስቡ ሁሉ እግዚአብሔር አምላክ ክፉ ነገር አይግጠማችሁ፣ እንዲህ አይነት ህመም አይግጠማችሁ፣ እኔን የደረሰብኝ መከራ አይግጠማችሁ ብዬ ነው የምለው። በቃ ዋናው ይሄ ነው። በቃ አሁን የማሞን ሰምታችኋል። እንግዲህ ሰውነን ሊከፋን ነገሮች ሊያስጨንቁን ይችላሉ። በእርግጥ ሁሉም ነገር ደግሞ ስናስበው የዓለም ኑሮ ነው የምንኖረው። አልጋ በአልጋ የሚሆንልን ነገር የለም። እኔ በእርግጥ በሱ ህመም በመጀመሪያ ጊዜ በጣም ተጨናንቄ ነበረ። እያሄድኩ እያሰብኩኝ ማለት ነገሮች ያው እንግዲህ ሲከብዱ ምንድን ነው የሚሆነው? ጥንካሬ ይፈጥራል ማለት ነው። ብዙ ነገር አሳልፍ ያለው ማሞ በሱ ህመም በመጀመሪያ ዓመት 2014 ታህሳስ 10 ነው የታመመብን። ያው ሆስፒታል አስገባ ነው፣ ሪፈር ተጻፈለት፣ ሐዋሳ ገባ። ከዛ በኋላ ወደ ጸበል ነው የገባ ነው እና እኔ ከአዲስ አበባ እዚህ ለስራ መላለስ ነበረ በየ15 ቀኑ ማለት ነው። ያው የአንድ ወር እግዚአብሔር ይስጣቸው። ምናልባት በአሁኑ ሰዓት የኔን ቪዲዮ የምታዩ ካላችሁ ከኔ ጋር ስትሰሩ የነበራችሁ መምህራን፣ በአጠቃላይ ርዕሰ መምህራን፣ ትምህርት ቤቱ በአጠቃላይ በጣም አግዞኛል። አንድም ፍቃድ በመስጠት ሁለትም የኔን ስራ በመሸፈን በጣም አግዘውኛል። አዎ ከዛ በኋላ ከወራት በኋላ ደግሞ ግድ ይለኛል ሁሉ እስከ መቼ ያ ሰው ደግሞ ለኔ ይሸፍንልኛል። እኔም ደግሞ መትጋት ስላለብኝ ራሴን ማጠንከር ነው። እዚህ ጋር በቃ ሳስበው ራሴን አጠንክሬ መኖር ነው እዚህ ጋር እሱንም እያስታመምኩ ማለት ነው። እና ባለው ብዙ ነገር ገጥሞኛል፣ ብዙ ነገሮች ገጥመውኛል። እሱ አዲስ አበባ ጸበል ላይ ባለ ሰዓት ስመላለስ እቃ ተሸክሜ ከአየር ጤና ወደ መገናኛ ሲሄድ ስወድቅ ስነሳ ስንት ነገር ገጥሞኛል። በእውነት ሰዎች ብዙ ነገር ገጥሞኛል። ብቻ አሁን ባወራው ምንም ማለት እንትን ላይል ይችላል፣ ግን በሰዓቱ እጅግ ያዘንኩበት፣ ያለቀስኩበት፣ የተማረርኩበት ሰዓት ነበረ። ግን እግዚአብሔር ይመስገን አጠነከረኝ። የኔ መጠንከር ደግሞ እሱንም ያጠነክረዋል። እኔ ልፍስፍስ ብሆን ልፍስፍስ ሆኜ ተስፋ ብቆርጥ ማሞም እስከዚህ ሰዓት ይቆያል ብዬ አላስብም ነበረ። ነገር ግን እግዚአብሔር ይመስገን እንግዲህ እግዚአብሔር ቸር ነውና እሱንም እስካሁን ድረስ አቆይቶልኛል። እኔም ይኸው አጠንክሮኝ በህይወት እኖራለሁ ማለት ነው። እድሜ ለልጆቼ። እንደገና ደግሞ በውጭም በሀገር ውስጥም ብዙ ሰዎች ረድተውኛል፣ ብዙ አግዛችሁኛል። እጅግ አድርጌ ነው በእውነት ማመሰግነው። እንግዲህ ዛሬ የምስጋና ጥጌን ይህ ነው ብዬ መናገር አልችልም እና ይሄ ህይወት ነገ ለሌሎችም ሊገጥም ስለሚችል ምን መሆን አለብን ለሚለው መጠንከር ነው። በቃ እዚህ ጋር ተስፋ መቁረጥ አያስፈልግም። ተስፋ ምንም መቁረጥ የለብንም። በቃ ጠንክረን መሆን ባለበት መስመር ማካሄድ፣ መራመድ፣ መሄድ አለብን እንጂ ተልፈስፍሰን ወደኋላ መመለስ የለብንም ነው እኔ የምለው። ስለዚህ በተቻላችሁ አቅም ቤተሰብ እንግዲህ እኔ ዛሬ ለመጀመሪያ ጊዜ ነው የምመጣው። እንግዲህ ይሄንን ልል የቻልኩበት ምክንያት ነገ የኛ ህይወት ለሌላውም ሊገጥም ስለሚችል ይሄ ህይወታችን በእርግጥ ይሄ ህይወት ለማንም አይግጠመው። ከገጠማችሁ እንኳን ተስፋ መቁረጥ የለባችሁም። እንደገና ደግሞ በቃ ምን ልበላችሁ ለአንድ ነገር ላይ ጠንክሮ መገኘት ነው እንጂ መልፈስፈስ አያስፈልግም ነው የምለው። ስለዚህ ማሞ እጅግ አድርጌ በጣም እጅግ አድርጌ አመሰግናለሁ። ለቀሪው ዘመን እግዚአብሔር አምላክ ይርዳክ፣ ምህረቱን ይላክልህ፣ ይምራሃል ብዬ ነው ማስበው። ተስፋዬ እሱ ነው። እግዚአብሔር ምንም ማለት አይደለም አይደለም። እዚህ ጋር ሰው ነንና ስጋ ለባሽ ነንና ለምን እንዲሆንኩ እያልን ልናማረር ይችላል። ማማረር የለብንም። ዛሬ በብዙ ነገሮች እግር ያጣል፣ እጁን ያጣል፣
አይኑን ያጣል አንደበቱ ዛሬ ተዘግቶ ያለ አለ ለመናገር ሲፈልግ ፍላጎቱን ለማውራት ሲፈልግ ያጣል አሁን እዚህ ጋር ያንን እያየን ነው መጽናናት ያለብን ስለዚህ አንተም ደግሞ ምንም የጎደለ ነገር የለም እግዚአብሔር ይመስገን መራመዱ ነው አይደል ተራምደሃል ከዚህ በፊት እግዚአብሔር ይመስገን ምንም የጎደለብህ ነገር የለም ይሄንን እያሰብክ ይሄንን እንትን እያልክ ራስን ማጽናናት ራስን ማበርታት ስትበረታ ነገሮች ሁሉ ይስተካከላሉ ግን ተስፋ ከቆረጥ እውነቴን ነው የምልህ በቃ አከተመ ግን አንተ ተስፋ የምትቆርጥም አይደለህም የምትልፈሰፈስም አይደለህም ስለዚህ ይሄንን እያሰብክ መጠንከር አለብህ እንግዲህ ቤተሰብ እንደዚህ አይነት ነገር አይጠማችሁ ከገጠማችሁም ጠንካራ ሁኑ ለማለት ፈልጌ ነው ተስፋ እንዳትቆርጡ ስለዚህ ባለው ሁኔታ አንዳንድ ነገሮችን ምናልባት የተሳሳትኩት ነገር ካለም በኮሜንት አስተካክሉኝ ኮሜንታችሁን ጠብቃለሁ ሰብስክራይብ አድርጉ እጅግ አድርጌ አመሰግናለሁ እግዚአብሔር አምላክ ሰላምና ጤና ይስጣል ለብርሃነ ትንሣኤው ያደረሰን እግዚአብሔር እንግዲህ ለብርሃነ ዕርገቱ በሰላም ያድርሰን አመሰግናለሁ እግዚአብሔር ይስጣል